ጀሚላ ማናት ጀሚላ ማናት የሚለው ጀሚላ የአፄ ኃይለ ሥላሴ ወላጅ እናት ናት እስከ ዛሬ የምናቀው የአፄ ኃይለ ሥላሴ እናት የሽመቤት መሆኗን ይሄ እውነት አይደለም የአፄ ኃይለ ሥላሴ ወላጅ እናት ጀሚላ አሊ ትባላለች እናቷ ደግሞ ቂጦ ሁሴን ትባላለች እዚህ መጽሐፍ ላይ ርዕሱ እንደሚያመለክተው ስለ ጀሚላ አይደለም ታሪኩ ስለ ጀሚላ እናት ነው የቂጦ ሁሴን ታሪክ ነው እዚህ መጽሐፍ ውስጥ ያለው የጀሚላ እናት ወይም ቂጦ ሁሴን በጣም አሳዛኝ ታሪክ ያላት ሰው ናት ከትውልዷ እስከ ሞቷ አጤ ምኒልክ ነው ያስገደላት የልፍኝ የምግብ ቤት የልፍኝ አዳራሽ ውስጥ ነው የተገደለችው የኃይለ ሥላሴ እናት ማለት ነው እና ያንን ታሪክ ነው የተረኩት ልብ ወለድ ነው ይሄ ነገር ታሪክ ነው እውነተኛ ታሪክ ነው በሰነዶች የተደገፈ ምንጭ ጠቅሼ ዝርዝሩን የጻፍኩት ኃይለ ሥላሴ በአባታቸው በኩል በተለይ በአያታቸው በኩል ኦሮሞ እንደሆኑ ይነገራል አሁን ደግሞ አንተ ስትነግረን ጀሚላ ከኦሮሞ ነው የምትመጣው ማለት ነው ጀሚላ በአባቷ ኦሮሞ ናት ሙሉ ኦሮሞ የካቤ ወረዳ አስተዳዳሪ ነው አባቷ ወይም በኋላ ስሟን ለውጦ የሽመቤት ያሏት የካቤ ወረዳ አስተዳዳሪ ሼክ አሊ ገመጮ ይባላል እናቷ ደግሞ የጀሚላ እናት ደግሞ ቂጦ ሁሴን በአባቷ የእጁ ኦሮሞ ሼክ ሁሴን የሚባሉ ናቸው በእናቷ ስልጤ ናት ይሄ ነው ታሪኩ በጣም አስገራሚ ታሪክ ነው አንድ የስልጤ የቂጦ እናት ያንድ የሲራራ ነጋዴ ሚስት ነበረች እና ለንግድ ከስልጤ ወደ ትግራይ እየተጓዙ ያለ ታመመች የእጁ ላይ ታማ ለህክምና ሼህ ሁሴን ቤት ይተዋትና ነጋዴው ደርሶ ሲመለስ አልሰጡትም ከለከሉት እሷ ምን ቢያለች ለምዳ ቆይታ በዚህ ምክንያት ነው ቂጦ የተወለደችው ቂጦ ማለት በኦሮምኛ እኩል ማለት ነው እና በጣም አስገራሚ ታሪክ ነው የአሊ ገመጮ ሁለት ልጆች ነው የወለደው ሙና አሊ ታናሽየዋ ናት ጀሚላ አሊ ታላቅየዋ ናት ሁለቱን ልጆች እንደወለዱ ከፍ ካሉ በኋላ ሙናና ጀሚላ በወቅቱ የአፄ ቴዎድሮስ ዘመነ መንግስት ነበር አፄ ቴዎድሮስ ሸዋ እንዲያስተዳድር በዛብህ የሚባል ባላባት መድቦ ነበር በዛብህ የቂጦን ውበት ሰምቶ አስጠልፎ አመጣት ከነ ሁለት ልጆቿ አስጠልፎ አምጥቶ አገባት ሚስቱ አደረጋትና አንድ ወንድ ልጅ ወለደ ያ የተወለደው ልጅ ማሞ ተባለ ማሞ በዛብህ አሁን እንግዲህ በዛብህ ቂጦን ጋር አብሮ በትዳር ሲኖር ጀሚላ አሊና ሙና አሊ ከዛ ማሞ በዛብህ አንድ ላይ በትዳር ይኖሩ ነበር አጤ ምኒልክ ከእስር ቤት አምልጦ ሲመጣ ውጊያ ያደርግና ይገደላል በዛብህ በውጊያው ላይ ሲሞት ቂጦት ምርኮኛ ሆነች ከሶስት ልጆቿ ጋር ማሞ ተገደለ ቂጦ በጣም ቆንጆ ስለነበረች ያቺ ትንሽ የቀይናት ጸጉሯ ደግሞ ለስላሳ ነው እዛ ቤተ መንግስት አካባቢ ያስቀምጧታል ይሄ ታሪክ ሁሉ በጀሚላ እናት መጽሐፍ ላይ እንዳለ ተጠቅሷል ማለት ነው ይሄንን አንባቢዎች ሙሉን ታሪክ ለማንበብ እዚህ ልጨርሰው ስለማልችል መጽሐፉን ማንበቡ ይመረጣል ለማንኛውም ማረጋገጥ መፈልግልህ እውነተኛ ታሪክ ነው የታሪክ ተመራማሪዎችም አስተያየት ሊሰጡበት የሚችሉ ምንጮች ያጣቀሰ ሰነዶች ያጣቀሰ ማስረጃዎች የያዘ ልከራከርበት የሚችለው እውነተኛ ታሪክ ነው እርግጠኛ ነኝ ደፍሮ ይሄንን ተከራክሮ የሚያፈርሰው ሊኖር አይችልም